ኢራን ብቻዋን የገጠመቻቸው ሀገራት ብዛት አሁን 11 ደርሷል። አንድ ሀገር 11 ሀያላንን ገትራ ይዛለች። ዓለምን በጠቅላላ የገጠመችበት አንድ ወሳኝ ግንባርም ከፍታለች። እሱም የሆርሙዝ ግንባር ነው። ይህ የባህር ሰርጥ የዓለም ነዳጅ አውራ ጎዳና ነው። የዓለም ኢኮኖሚ የደም ስር ያስባለውን ተግባር የሚፈጽመው ይህ ሰርጥ 1/5 የሚሆነውን የፕላኔታችንን ነዳጅ ፈቅዶ ያሳልፋል። ከትናንት አመሻሽ ጀምሮ ግን ይህ ድርግም ብሎ ተዘግቷል ተብሏል። ይህንን ባህረ ገብ ገጽ መዝጋት ብቻውን ዓለምን ማስገደጃ ኒውክለር ነው ሲባልለት ኖሯል። የሆርሙዝ ሰርጥ ዝም ብሎ የውሃ መስመር አይደለም። የዓለም ሀያላን ክንዳቸውን የሚለኩበት፣ የዓለም ኢኮኖሚ ትንፋሽ ቀጥም የሚልበት፣ የሚቋረጥበት፣ የሚቀጥልበት ወሳኝ ስፍራ ነው። እነሆ ይህንን ተፈጥሯዊ መስመር ከትናንት ጀምሮ በታሪክ ለመጀመሪያ ጊዜ ኢራን ዘግተዋለች። የዚህ የነዳጅ አውራ ጎዳና መዘጋት ለነ ሳውዲና ኤምሬትስ ምንድን ነው? ለነ አሜሪካስ ምን ትርጉም ይሰጣል? ለመሆኑ ግን ለኢትዮጵያ ይህ እድል ነው ወይስ ዕዳ? በነገራችን ላይ የመካከለኛው ምስራቅ አገራትና ኢራን እንዲሁም አሜሪካ ይህንን ያህል እሳት አዝንበው የገደሉት ሰው በአብይ አህመድ ፈርሜ የምተኩሰው ነው የሚሉት የአንድ ድሮን የአንድ ተኩስ ኮታ ነው። ይህ ከአያቶላህ ሐሜናይ መገደል ባሻገር ከመካከለኛው ምስራቅ መጋደል በዘለለ ይህ ጉዳይ የዓለምን ጆሮ ሰቅዞ ይዘዋል። ሆርሙዝ ተዘጋ። has said the Strait of Hormuz is closed and Iran is to set any ship trying to pass on fire. በዚህ ባህር ላይ ዝር የሚል አንዳች መርከብ እሳት ይጠብቀዋል የሚለው የኢራን ጦር መግለጫ በእርግጥ ማንን የሚጎዳ ነው? እንዴትስ ባለ ሁኔታ? ደግሞስ ኢራን ራሷ ከዳፋው ትተርፋለች ወይ የሚለው መወያያ ነው። በዚህ ሁሉ ሂደት ውስጥ ለራሱም ሲል ሆነ በአሜሪካ ጥሪ ከኢራን ጋር ሲጋጭ ኖረው አውሮፓ ለአሁኑ የኢራን ጦርነት እንግዳ ሆኖ ታይቷል። ከትራምፕ ጋር ሆድና ጀርባ የሆኑት የአውሮፓ ሀገራት በሙኒክ ኮንፈረንስም ሆነ በብራስልሱ ጉባኤያቸው ባደረጉት ምክክር ከአሁኑ የአሜሪካ አስተዳደር ጋር መግባባት እንደከበዳቸው ሲያነሱ ከርመው ነበር። መላንምታ ብለው ለመወያየት ያደረጉት ጥረት ለዘመናት በገነቡት አሜሪካ ላይ የተጠጋ ኢኮኖሚና ዲፕሎማሲ፣ ጸጥታና ደህንነት ምክንያት አልቀለላቸውም። ለወትሮው ዋሽንግተን ሲያነጥስ ብራስልስ ሲያለቅስ ነበር። የሚታወቀውም አሜሪካ ስትቆጣ አውሮፓም አጅዋት ሲበሳጭ ነበር። ዋይት ሃውስ ያሰበውን ዌስት ሚኒስቴርም ሆነ ቴን ዳውኒንግ ስትሪትና ኢሌዜ ፓላስ ሲደግሙት እንጂ ሲቃወሙት አይታወቅም። አሁን ግን ይህ ሁሉ የለም። አሜሪካ የኢራንን ጦርነት እንደምታደርግ ከአውሮፓ ጋር አልተማከረችም። ለለንደንም ሆነ ለፓሪስና ብራስልስ ማሳወቅን አልወደደችም። ይህም መዘዙ ለኛ ተርፏል ብሎ ያልተጠበቀ ጣጣ ውስጥ የወደቀው አውሮፓ ስንት ጦርነቶችን አብሮ ከአሜሪካ ጎን እንዳልዘመተ ዛሬ ባይተዋር እንደሆነ አድርጎታል። እነዚሁን 3 ነጥቦች እንመልከታቸው። ሆርሙዝ ምንድን ነው? የጦርነቱን ይዘትና ስፋት በመወሰን ረገድስ ምን ሚና ይኖረዋል? ባይተዋሩ አውሮፓስ ለአሜሪካ የእስራኤልን ሩብ ያህል ያለመታመኑ ወይም ያለመታየቱ ዋጋ ምን ያህል ነው? እንዲህ ያሉ ጦርነቶች ለኢትዮጵያውያን ምን ትርጉም አላቸው? ለብልጽግናስ? It's only 33 kilometers wide, but it powers the global economy. The Strait of Hormuz has become a strategic flashpoint following the latest US-Israeli airstrikes on Iran. ስፋቱ እንደ ዝናው አይደለም። 33 ኪሎ ሜትር ብቻ ወደ ጎን ይረዝማል። ይሁን እንጂ ስራው እንደ ጥበቱ አይደለም።